የትንሣኤ በዓል ስናከብር ለችግር የተዳረጉ ወገኖቻችን በማገዝ ቀኑ ለሁላችን ፍጹም ብርሃን ሆኖ ይውል ዘንድ ክርስቲያናዊ ግዴታችንን መወጣት አለብን ተባለ። ኢየሱስ ክርስቶስ በትንሣኤው ትንሣኤያችንን ሲያበስር የትንሣኤ ሰዎች ሆነን በመንፈስና በሞራል በማደግ ብርሃናተ ዓለም ልንሆን እንጂ እንደገና የጨለማውን ኃይል መሳሪያዎች ልንሆንለት አይገባም ብለዋል። ሁላችንም በፈጣሪ መልካም መንገድ ልንጓዝ ይገባል ሲሉ አባታዊ ጥሪያቸውን ያስተላለፉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ለትንሣኤው በዓል እንኳን አደረሳቸው መልእክት ሲያስተላልፉ ነው። የእምነት ተከታዮች በዓሉን ሲያከብሩ ካለው በማካፈል የተራቡትን በማብላት የተጠሙትን በማጠጣት የታረዙትን በማልበስና የዕለቱ ደስታ ተካፋይ እንዲሆኑ በማድረግ ሊሆን እንደሚገባም አሳስበዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮ ጂኦፖለቲካል ኒውስ ቤተሰቦቻችን በዛሬው ዕለት እናንተ ልታዳምጧቸው ይገባሉ ያልናቸውን ዜናዎች ይዘን ቀርበናል። እስከ መጨረሻው ድረስ አብራችሁን ቆዩ። በድጋሚ እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ። በኢስላማባድ አሜሪካና ኢራን እየተደራደሩ ነው። ነገር ግን ትራምፕ አሁንም ዛቻ እያሰሙ ይገኛሉ። በኢስላማባድ በጠረጴዛ ዙሪያ እየተደረገ ያለውን ድርድር ለመበጥበጥ በሚመስል መልኩ የአሜሪካው ፕሬዝዳንት ዶናልድ ትራምፕ መርከቦቻችን የጦር መሳሪያ እየጫኑ ነው ሲሉ ተደምጠዋል። ከዚህ ንግግር በስተጀርባ ያለውን ፖለቲካዊ ድምታ በዝርዝር እናስደምጣቸዋለን። ሌላው በመካከለኛው ምስራቅ እየተነገረና በሰበር ዜና ሮይተርስ ይዞት የወጣው መረጃ እንደሚያመላክተው ከሆነ የሆርሙዝ ስትሬት የተቀበረው የኢራን ፈንጅ መጥፋቱ ነው። በተጨማሪም ኒውዮርክ ታይምስ ይዞት የወጣው ዘገባ የሆርሙዝ ስትሬት መዘጋት በኢራን ላይ ጭምር ያልታሰበ ራስ ምታት ፈጥሯል ተብሏል። የተቀበረው ፈንጅ መልሶ ለማግኘት ተቸግራለች። ከዚህ በስተጀርባ ምን ሊከሰት ይችላል? ይህ ፈንጅስ የጠፋበት ምክንያት ምንድን ነው? ምላሽ አለን። ወደ ሀገራችን ስንመለስ የሀያላኑ ፍክክርና ኢትዮጵያ የዲፕሎማሲ ምዕራፍ በቀይ ባህር ቀጠና ያለውን እንድምታ እንመለከታለን። የአሜሪካ ከፍተኛ የጦር መኮንኖች በዛሬው ዕለት በአሜሪካ በሚገኘው ኤምባሲ ጉብኝት አደረጉ። ከቀናት በኋላ ወደ አዲስ አበባ እንደሚመጡም በመግለጫቸው አሳውቀዋል። ይህ በእንዲህ እንዳለ ፓኪስታንና ኢትዮጵያ በባህር ኃይል ላይ ዛሬ ተፈራርመዋል። ከቀናት በፊት ኢራን ኢትዮጵያን የቀይ ባህር ወደብን የመጠቀም ፍላጎትሽን እደግፋለሁ ማለቷ ይታወቃል። ይህ ብቻ አይደለም። በአሁኑ ሰዓት በመካከለኛው ምስራቅ ከሚገኙ አገሮች መካከል የኢትዮጵያና የሳውዲ አረቢያ ወዳጅነትን ያህል የትም የለም። እነዚህ አሰላለፎች ከጀርባቸው ምን እንድምታ አላቸው? በዛሬው በትኩረት የምንመለከተው ኢትዮ ጂኦፖለቲካል ትንታኔያችን ነው። አዲሱ የኢራን ጠቅላይ መሪ የደረሰባቸው የአካል ጉዳት ይፋ ተደርጓል። በተለይ መሪው ከአእምሯቸው ውጭ ያለው አካላቸው ተጎድቷል ተብሏል። የአካል ጉዳታቸውን በተመለከተ የወጣ የሮይተርስ ዘገባ አለ፣ እናስደምጣቸዋለን። የተወደዳችሁና የተከበራችሁ የኢትዮ ጂኦፖለቲካል ኒውስ ቤተሰቦቻችን እነዚህን በዝርዝር እናስደምጣለን። እስከ መጨረሻው ድረስ አብራችሁን ቆዩ። አጫጭር ሰበር መረጃዎችን እናስቀድም። በዚህ ሰዓት የአሜሪካና የኢራንን የሰላም ንግግር የተመለከተ ሮይተርስና ሲኤንኤን ይዘውት የወጡ መረጃ አለ። በአሜሪካና በኢራን መካከል ለ6 ሳምንታት የቆየውን ጦርነት ለማስቆም የሚያስችል ከፍተኛ የሰላም ድርድር በፓኪስታን ኢስላማባድ ተጀምሯል። የአሜሪካው ልዑክ የሀገሪቱ ምክትል ፕሬዚዳንት ጄዲ ቫንስ የመሩ ሲሆን ከኢራን ባለስልጣናት ጋር በፓኪስታን ጠቅላይ ሚኒስትር አማካኝነት ውይይት እያደረጉ ነው። ኢራን በሁሉም ግንባሮች የተኩስ አቁም ስምምነቶች እንዲከበሩ ከሊባኖስ ጋር ግንኙነት እያደረገች መሆኑንም ተገልጿል። በሌላ በኩል የዓለምን ትኩረት የሳበው የሩሲያና ዩክሬን ግጭት የተመለከተም አዲስ መረጃ ወጥቷል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን የኦርቶዶክስ የትንሣኤውን ፋሲካ በዓልን ምክንያት በማድረግ ከዛሬ ሚያዝያ 3 ቀን ከሰዓት 10 ሰዓት ጀምሮ እስከ ነገ እኩለ ቀን ሌሊት ድረስ ብቻ የሚቆይ ጊዜያዊ የተኩስ አቁም አውጀዋል። በበዓሉ ዋዜማ ሩሲያና ዩክሬን እያንዳንዳቸው 175 ወታደሮች መለዋወጣቸውም ተሰምቷል። የሆርሙዝ መዘጋት በኢራን ላይ ራስ ምታት ሆኗል። ኢራን የቀበረችውን አደገኛ ፈንጅ እስካሁን ማግኘት አልቻለችም። ኒውዮርክ ታይምስ የአሜሪካ ባለስልጣናትን ጠቅሶ በዛሬው ዕለት ባወጣው ዘገባ ኢራን በሆርሙዝ ስትሬት ውስጥ የጠመደቻቸውን የባህር ላይ ፈንጂዎች በሙሉ ማግኘት ባለመቻሏ የውሃ መንገዷን ሙሉ በሙሉ መክፈት አልቻለችም። ኢራን ፈንጂዎቹን የጠመደቻቸው ባለፈው መጋቢት ወር
ሲሆን አጠማበዱ በችኮላና ለስልታዊ መዝገብ እንደነበር ተገልጿል። ይህም የትኛው ፈንጅ የት ቦታ እንደተቀበረ በትክክል እንዳይታወቅም አድርጎታል። በወቅቱ መዝገብ የተያዘላቸው ፈንጂዎች እንኳን በባህር ሞገዱ ምክንያት ከመጀመሪያው ቦታቸው ተንሳፈው ሊሄዱ እንደሚችሉ ባለስልጣናቱ እየገለጹ ይገኛሉ። የኢራን የባህር ኃይል ፈንጂዎችን ለመቅበር ቀላል ቢሆንለትም መልሶ ለማውጣትና አካባቢውን ለማጽዳት የሚያስፈልገው የቴክኒክ አቅም ግን ውስን መሆኑ ተመላክቷል። ኢራን አስተማማኝ ናቸው የምትላቸውን የተወሰኑ መስመሮች ለትራፊክ ክፍት ለማድረግ ብትሞክርም ያልተገኙ ፈንጂዎች በመኖራቸው ሙሉ በሙሉ ስትሬቱን አስተማማኝ በሆነ መንገድ መክፈት አልቻልኩም ብላለች። ይህ ሁኔታ በዓለም አቀፍ የነዳጅ ዋጋ የንግድ መርከቦች ላይ ከፍተኛ ስጋት የፈጠረ ሲሆን ዓለም የነዳጅ ዋጋም እንዲንር ተደርጓል። ዘገባው የወጣው በአሜሪካና በኢራን መካከል በፓኪስታን አስተዳዳሪነት የሚካሄደውን የሁለቱ ሀገራትን የሁለት ሳምንታት የተኩስ አቁም ስምምነትና ድርድር ከመጀመሩ ከጥቂት ሰዓታት በፊት ነበር። የትራምፕ አስተዳደር ስትሬቱን በአስቸኳይና ሙሉ በሙሉ እንዲከፈት ግፊት እያደረጉ ሲሆን ኢራን ግን በቴክኒክ ችግር ምክንያት ይህን ለማድረግ እንደተቸገረች እየገለጸች ትገኛለች። ኢራን ስትሬቱን ክፍት እንዲሆን ቴክኒካዊ ገደቦችን ከግምት ውስጥ በማስገባት እንደምትሰራ የገለጸች ሲሆን አሜሪካውያን ግን ይህንን ንግግር ፈንጂዎችን የማጽዳት አቅም እንደሌላት ማሳያ አድርገው ወስደውታል። በተጨማሪም ኢራን ስትሬቱን ለማለፍ የመንገድ ታክስ እየጠየቀች ነው ተብሏል። በአጠቃላይ የኒውዮርክ ታይምስ ዘገባ የሆርሙዝ ስትሬት መዘጋት በኢራን ላይ ጭምር ያልታሰበ ራስ ምታት መፍጠሩን፣ የቀበረችው ፈንጅ መልሳ ማግኘት አለመቻሏን አግልቶም አስነብቧል። ተመልካቾቻችን መረጃዎቻችን ይቀጥላሉ። ቀጣዩ እጅግ ወሳኝ የጂኦፖለቲካል ትንታኔ ነው። በተለይ የሀያላኑ ፍክክር እንዲሁም የኢትዮጵያ አዲሱ የዲፕሎማሲ ምዕራፍ በቀይ ባህር ቀጠና የአሜሪካ ከፍተኛ መኮንኖች ወደ ኢትዮጵያ ሊመጡ መዘገቡን ምክንያት አድርገን የምንሰጠው ትንታኔ ነው። ዩናይትድ ስቴትስ ብሔራዊ ጦር ኮሌጅ ከፍተኛ መኮንን በዋሽንግተን የኢትዮጵያ ኤምባሲ ያደረጉት ጉብኝትና በቅርቡ ወደ አዲስ አበባ ለማቅናት ማቀዳቸው በአፍሪካ ቀንድና በቀይ ባህር ቀጠና እየተቀያየረ ያለውን የጂኦፖለቲካ አሰላለፍ ፍንትዋ አድርጎ የሚያሳይ ነው ተብሏል። ይህ የአሜሪካ የጥንቃቄና ዳግም ትውውቅ ዲፕሎማሲ ኢትዮጵያ ከፓኪስታን ጋር በዛሬው ዕለት ከተፈራረማቸው አዲስ የቴክኖሎጂና ወታደራዊ ትብብር ስምምነት እንዲሁም ኢራን ለኢትዮጵያ ካቀረበችው የባህር በር የመጠቀም አማራጯን መውሰድ መብቷ ነው የሚለው መግለጫ ጋር ተያይዞ በርካታ ፖለቲካ ትንታኔ እየተሰጠበት ይገኛል። የአሜሪካ የጦር ኮሌጅ መኮንኖች ጉብኝት ዋና ዓላማው በኢትዮጵያ በኩል እየታዩ ያሉትን አዳዲስ ወታደራዊና ኢኮኖሚያዊ አጋርነቶችን በቅርብ ለመገምገም ነው ተብሏል። በተለይ ሩሲያና ቻይና በአካባቢው ያላቸውን ይዞታ እያጠናከሩ ባሉበት በአሁኑ ወቅት አሜሪካ ከኢትዮጵያ ጋር ያላትን ስልታዊ አጋርነት በማደስ የቀጠናውን የኃይል ሚዛን ለማስጠበቅና የደህንነት ስጋቶችን ለመቆጣጠር ከፍተኛ ፍላጎት አላት። በሌላ በኩል ኢትዮጵያ ዛሬ ከፓኪስታን ጋር ያደረገችው ስምምነት አዲስ አበባ የዲፕሎማሲ አማራጮችን እያሰፋች መሆኑን ያሳያል። ፓኪስታን በተለይ በድሮን ቴክኖሎጂና በባህር ኃይል ግንባታ ላይ ያላትን የዳበረ ልምድ ለኢትዮጵያ ወሳኝ ሲሆን ይህ ስምምነት በአሜሪካና በፓኪስታን መካከል ያለውን መልካም ግንኙነት አንጻር ሲታይ ለዋሽንግተን ተጨማሪ የትኩረት አቅጣጫ ሆኗል። በጂኦፖለቲካ አሰላለፍ ውስጥ ከፍተኛውን ስጋት የፈጠረው ኢራን ለኢትዮጵያ ያቀረበችው በተለይ የቀይ ባህር አካባቢን የመጠቀም መብቷን መደገፍን በተመለከተ ነው። አሜሪካ ኢራን በቀይ ባህርና በኤደን ባህረ ሰላጤ አቅራቢያ ተጽዕኖ እንድታሳርፍ በፍጹም አትፈልግም። በዚህ ሁኔታ ውስጥ በኢትዮጵያና በሳውዲ አረቢያ መካከል ያለው የጠበቀ ወዳጅነት እንደ ሚዛን ጠባቂ ሆኖ እያገለገለ ይገኛል። ሳውዲ አረቢያ ኢትዮጵያ ወደ ዋነኛው ተቀናቃኟ ኢራን እንድታዘነብል አትፈልግም። በአጠቃላይ የአሜሪካ ከፍተኛ ጦር መኮንኖች ወደ አዲስ አበባ ለማቅናት መዘጋጀታቸው ኢትዮጵያ የምዕራባውያኑን የእስላማዊ እንዲሁም ደግሞ የአሜሪካን ተቃዋሚዎችን ተቃራኒ ፍላጎት በማጣጣም ብሔራዊ ጥቅሟን የባህር በር ፍላጎት ለማስከበር እያደረገች ያለውን የተዋጣለት ዲፕሎማሲ እንቅስቃሴ አጉልቶ የሚያሳይ ነው የሚሉም በርካቶች ናቸው። ይህ ሁኔታ ኢትዮጵያ በቀጠናው ያላትን ጂኦፖለቲካ ተደማጭነትና ተደራዳሪነት አቅም ይበልጥ ከፍ የሚያደርግ ይሆናል ተብሏል። በአባታቸው የተተኩት የኢራኑ ጠቅላይ መሪ የደረሰባቸው የአካል ጉዳት ይፋ ተደረገ።
የኢራኑ ጠቅላይ መሪ ስልጣንን ከተረከቡ ወዲህ በአካል ያልታዩት ሞጅታብ ካሚኔ አባታቸው በተገደለበት የአየር ጥቃት ከደረሰባቸው የፊትና የእግር ጉዳት እያገገሙ እንደሆነ በቅርባቸው ካሉ ምንጮች ሰምቻለሁ ሲል ሮይተርስ ዘግቧል። የዜና ወኪሉ ዘገባ እንደሚያመላክተው አዲሱ ጠቅላይ መሪ በጥቃቱ ፊታቸው እንደተበላሸና አንድ ወይም ሁለት እግራቸው ላይ ከፍተኛ ጉዳት እንደደረሰ ተዘግቧል። ይህም ቢሆን የ56 ዓመቱ ሞጅታብ ከጉዳታቸው እያገገሙ እንደሆነና አእምሯቸው ደህና በመሆኑ በተለያዩ ውሳኔ መስጫ ሀሳቦች ላይ እየተገኙ ውሳኔ እያስተላለፉ ነው። በድምፅ በሚደረግ የኦንላይን ስብሰባዎች ላይ እየተሳተፉ እንደሆነ ከአሜሪካ ጋር የሚደረገውን ድርድርን በበላይነት ሲመሩ እንደነበር ተዘግቧል። በጦርነቱ የመጀመሪያ ቀን በተፈጸመ ጥቃት የተገደሉት አባታቸውን ተከትለው ወደ ስልጣን የመጡት ሞጅታብ ካሚኔ በዚህ ዕለት የደረሰባቸው ጉዳት መጠን እስካሁን በይፋ ግን አልተገለጸም። ከዚህ ቀደም የኢራን መንግስት ቴሌቪዥን ጣቢያ በጦርነት ከፍተኛ ጉዳት ለደረሰባቸው ሰዎች ጥቅም ላይ የሚውለውን ቃለመጠይቅ ያሉበት ሁኔታ ጠቁሞ ነበር። የአሜሪካው መከላከያ ሚኒስተር ፔንታ ሄግስታ በበኩላቸው ካሚኔ መቁሰላቸውንና አካል ጉዳት እንደሆኑ ባለፈው ወር ተናግሮ ነበር። የአሜሪካ የስለላ መረጃ ግን ካሚኔ እግራቸውን አጥተዋል ተብሎ እንደሚታመን ማሳየቱን ለጉዳዩ ቅርበት ያላቸው ምንጮች መናገራቸውን የሮይተርስ ዘገባ ያመለክታል። መሳሪያ እየጫነ ነው አሉ ዶናልድ ትራምፕ። በትራምፕ አስተዳደር በኩል በኢራን ላይ እየተሰነዘረ ያለው ይህ ከፍተኛ ዛቻና በፓኪስታን እየተካሄደ ያለው ድርድር በዓለም አቀፍ ፖለቲካና በቀጠናዊ ደህንነት ላይ በርካታ አንድምታዎች አሉት ተብሏል። የዛቻውን ዋና ዋና ነጥቦችና ሊከሰቱ የሚችሉ ውጤቶችን እንደሚከተለው ከኢትዮ ጂኦፖለቲካል በዝርዝር እናስደምጣቸው። ትራምፕ መሳሪያ እየጫነ ነው የሚለው ንግግር የተጠቀሙበት በድርድር ጠረጴዛው ላይ የላቀ ብልጫ ለመውሰድ ነው። ይህ ስትራቴጂ ብሬክስማንሽፕ ወይም ደግሞ እስከ ጦርነት አፋፍ በመድረስ ፍላጎትን ማስፈጸም የሚባል ሲሆን ዓላማውም ኢራንን በኒውክሌር ፕሮግራሟ ወይም በቀጠናዊ ተጽዕኖ ላይ ያልተጠበቀ ስምምነት እንድታደርግ ማስገደር ነው። በኢራን መሪዎች ላይ የስነ ልቦና ስብራት በመፍጠርና በውስጥ ውሳኔዎቻቸው ላይ መከፋፈል እንዲፈጠርም ለማድረግ ታስቦ የተደረገ ነው። መሳሪያዎችን ወደ መርከብ እየጫኑ መሆኑን ይፋ ማድረግ አሜሪካ ለጦርነት ዝግጁ መሆኗንም ለዓለም ለማሳየት ነው። በ24 ሰዓት ውስጥ እናውቃለን የሚለው ንግግር ለዲፕሎማሲው አጭር ጊዜ በመስጠት ኢራን እንድትጨነቅ ያደርጋል። ይህ እርምጃ አሜሪካን በመካከለኛው ምስራቅ ያሉ አጋሮቿን ለምሳሌ እስራኤልና የባህረ ሰላጤው ሀገራትን ለመጠበቅ ያላትን ቁርጠኝነት ለማሳየት የታለመ ሊሆንም ይችላል ተብሏል። የአሜሪካው ምክትል ፕሬዝዳንትና የኢራን የውጭ ጉዳይ ሚኒስትር በፓኪስታን መገናኘታቸው ትልቅ ትርጉም አለው። ፓኪስታን ከሁለቱም ወገኖች ጋር ያላትን ግንኙነት ለሽምግልና አመች አድርገዋል ተብሏል። ሆኖም ድርድሩ በዛቻ የታጀበ በመሆኑ ውጤቱን አጠራጣሪ አድርገዋል። ይህ ድርድር ካልተሳካ ቀጣዩ እርምጃ ቀጥተኛ ወታደራዊ ግጭት ሊሆን እንደሚችል ትራምፕ በግልጽ አስጠንቅቀዋል። ይህ ዛቻ ወደ ተግባር ካመራ ወይም ድርድሩ ካልተሳካ የሚከተሉት ሁኔታዎች ሊከሰቱ ይችላሉ። አንደኛው በሆርሙዝ ሰርጥና በቀይ ባህር አካባቢ ያለው የንግድ ልውውጥ ስለሚስተጓጎል የነዳጅ ዋጋ በከፍተኛ ሁኔታ ሊጨምር ይችላል። ግጭቱ በአሜሪካና በኢራን መካከል ብቻ ሳይወሰን በየመን፣ በሊባኖስና በኢራቅ ያሉ ተኪ ኃይሎች ሊያሳትፍ ይችላል ተብሎ ይገመታል። ሌላው ቻይናና ሩሲያ የአሜሪካን ነጠላ እርምጃ ሊቃወሙ ስለሚችሉ በታላላቅ ኃይሎች መካከል ያለው ፍጥጫም ሊባባስ ይችላል። በአጠቃላይ በትራምፕ በኩል እየተሰነዘረ ያለው ዛቻ ወይ ሙሉ በሙሉ እጅ መስጠት ወይም ጦርነት የሚል ምርጫ ለኢራን ያቀረበ ይመስላል። የተወደዳችሁና የተከበራችሁ የኢትዮ ጂኦፖለቲካል ኒውስ ቤተሰቦቻችን አብራችሁን ስለቆያችሁ ከልብ እናመሰግናለን። ምናልባት እስከዚህ ሰዓት ይህን ዜና እያዳመጣችሁ ቆይታችሁ ከሆነ ስትወጡ ላይክ ማድረጋችሁን እንዳትረሱም። ላይክ በማድረግ መረጃውን እንዲያድግ የበኩላችሁን አስተዋጽኦ አድርጉ። እናንተ ላይክ ባደረጋችሁ ቁጥር ይህ መረጃ ለሌሎች የመድረስ እድሉ ከፍተኛ ነውና በድጋሜ ላይክ እንድታደርጉ ጠየቅናችሁ። በዓሉ የሰላም፣ የጤና፣ የፍቅር እንዲሆንላችሁ ተመኘን። ነገ በሌላ ጂኦፖለቲካ ዜና ድጋሜ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላማችሁ ይብዛ። መልካም በዓል ይሁንላችሁ።